የማለት ነው የቦስ ስጦታ ነው። የ2 ዓመት የቤት ኪራይ ተከፍሎልሃል እና አካውንት ውስጥ ደግሞ 3 ሚሊዮን ብር ተቀምጦልሃል። የምትፈልገውን ስራ መስራት ትችላለህ ብለዋል። ከምርሽ ነው? አዎ። ታውቂያለሽ እኔ ደግሞ ከእስር ቤት ስወጣ የት እንደማርፍ ምን እንደምሰራ ግራ ገብቶኝ ነበር። ከእስር ቤቱ ስቃይ በላይ ያንገላታኝና ያንገበግበኝ ነበር ያንተ ናፍቆት። አባ ይሄ ሚኒስትሮች ምክር ቤት አይደለም፣ ወንበር ተለቅል ስራ ቦታ። ከእድሜ በላይ ነው የምትናገረው እባክህ። ሼቦቹ ከእድሜያቸው በታች አንድ የሚኖሩት ስንተኛ ክፍል ነው? አልማር ግን 6ኛ ክፍሎችን ይሰባስተናል። ደህና ዋልክ አባዬ? ደህና የኔ ልጅ። ምን ነው ዛሬ አመሸ? ዛሬ እኮ ስራ በርግዶ ሁሉም ሰው ጫማውን ሲያስጠርግ ነበር። በላን መድኃኒቴን አምጣና ልወጣ። መጀመሪያ ምግብ ብላ እንጂ። የኔ ልጅ አንተ ባትኖርልኝ ምን ይውጣኝ ነበር? እኔስ አንተን የሚሰላ አባት ባይኖር ምን ይውጣኝ ነበረ? አሁን ምግብ ልስራልህ። ታስራል ብለውኛል ነበር እንዴ? ምን ነው እዛው እስር ቤት ይሞታል ብለው ነበር እንዴ? ታውቃለህ አምላኬን ሁሌ አንድ ነገር ነበር የምለምነው፣ ሳልሞት አንተን በዚህ ሁኔታ ማየት። እሱም ተሳክቶልኛል። ለሰራው ጥፋት እየተቀጣሁ ያንሳል። አዎ ያንስብኛል። የድሮ ማን አይደለሁ። መስፍን የተለውጫለሁ። እንደሚያቃጥለኝ ታውቃለህ? የቤቲ በዚህ ሁኔታ መሞት ምን አይነት ጨካኝና ክፉ ሰው እንደሆንክ ሳታውቅ መሞቷ ይሄ ነው የሚያቃጥለኝ። እኔ አንተም ሆነ እህቴ ለስቃይና ለመከራ ዳርጌ ወደ ሞት ሸኝቻት የበደሉኝ ሰዎች ፊት እንዲቆሜ ከምታይ ራሴን አጠፋ ነበር። ደግሞ ተለውጫለሁ ትላለህ? አንተ በፍጹም የምትለወጥ ሰው አይደለም። እስኪ አንድ ጥያቄ ልጠይቅ። ቤቲ ከመሞቷ በፊት ስለሰራሃቸው ስህተቶች፣ ስላስቀየምካቸው ሰዎች፣ ስለ ክፋትህ ተጸጸተ ለደቂቃም ቢሆን እውነታውን ነግራት ነበር? አየህ፣ ለዚህ እኮ ነው መቼም ክፋት አይለቅም እምልህ። እሺ አገኘኸው? ያይ ይዞ ተሰውሯል። ይሄንን መገመት ነበረብኝ። ዛሬም አልተቀየረም። ዛሬም የሰው የሆነ ነገር በሙሉ መንጠቅ ያስደስተዋል። ይሄንን ልኩን ነው ማሳየት። ለሱ ጥሩ መሆን አያስፈልግም። ሊያየ ይሄ መች ጠፋኝ እኔ። ዛሬ ሁሉ ነገር አለኝ፣ ሁሉ ነገር ተስተካክሎልኛል፣ ደስ የሚል ህይወት እኖራለሁ ብዬ እንጂ ቀላል ነገር እኮ ነው ለኔ፣ በጣም ቀላል። ይቅርታ ወንድሜ፣ አንድ ነገር ጠይቅ። ችግር የለም ማለቴ እዚህ ግቢ ውስጥ የሚኖሩ አማን ልጁ የት እንደሚማር ታውቃለህ? አቡሽ? ኧረ አይማርም፣ እሱ ሊስትሮ ነው የሚሰራው። ምንም ትምህርት አይማርም እያልከኝ? እዛ ህንጻው አካባቢ ነው ሊስትሮ እየሰራ የሚኖር። እዛ ህንጻው ስር ና ተነሳው አውቀዋለሁ። ና ተነሳው አውቀዋለሁ። እዚህ ነበር የሚሰራው። የለም
ያውሬ ልጄን ወዴት ይዞት ሄዶ? ሊያዬ ልጄን እፈልገዋለሁ። ልጄ ያስፈልገዋል። መስፍኔ ተረጋጋ። ሊያዬ ልጄ ችግር ውስጥ ነው። ልጄ ደግሞ አሁን አስፈልገዋል። መስፍኔ ፕሊስ ተረጋጋ። ካልተረጋጋ እኮ ነገሮች ይበላሻሉ። እንዴት ነው መረጋጋ? ልጄ እንደዚህ ተጎሳቁሎ እየኖረ እንዴት ነው የምችለው? ምንም ይሁን ምንም እኮ ሆድ ውስጥ አያስገባው። ቀን ይወስዳል እንጂ እናገኛቸዋለን። ሊያዬ መጀመሪያ ሚስቴን ነጠቀኝ። እሷንም ወደ ሞት ሸኘች። አሁን ያለኝ አንድ ልጄ ነው። ልጄ ደግሞ ችግር ውስጥ ነው። እሱንም እንዳይገልብኝ ነው ፍርሃቴ። በዚህ ሁኔታ እኮ ምንም ነገር ማድረግ አንችልም። አንተንም እኮ ከነመፈጠርህ ልጁ ላይ ያውቅህ ይችላል። አንተ ተረጋጋና የሚሆነውን ነገር እናደርጋለን። በዛ ላይ ደግሞ ልጁ በጣም ፈጣን ልጅ ነው። ፕሊስ አንተ ተረጋጋ መጀመሪያ። እሺ እንዳፈሻ አድርግልኝ። ተረጋጋና የሚሆነውን እናያለን። እሺ ተረጋጋ። አንተ ጨካኝ፣ አሁንም ምንም የተቀየርክበት ምክንያት የለም። እሺ ሌላውን ነገር ተው። እሺ አሁን ልጄ የት ነው ያለው? ልጄን የት ነው ያደረከው? ሁሉ ነገር በፍጥነት ሲሆንብኝ ግራ ገባኝ። ግራ ተጋብቼ ነው። ግራ ገባ? ቆይ እኔን ስታይኝ ከልጄ ተነጥዬ መኖር የምችል ይመስልሃል? ያለሱ እንዴት እችላለሁ? ያለሱ እንዴት መኖር እችላለሁ? አልፈቅድልህም፣ በፍጹም አልፈቅድልህም። ልጄ ከዚህ በኋላ በእኔ እቅፍ ውስጥ ብቻ ነው የሚኖረው። እሺ ገባህ? አንተ ማለት ይኸውልህ አረመኔና ጨካኝ ሰው። ጭራሽ ይሄን አንድ ፍሬ ልጅ ከአቅሙ በላይ ስራ እያሰራው የሰራውን ኃጢአት ተካፋይ እንዲሆን ልታደርግ የምታስብ ፍጡር ነህ። ምን ይዘጋል? መልስልኝ እንጂ። ምን ላውራ? ከዚህ በኋላ ምን ላውራ? ምን ልናገር? ከዚህ በኋላ በምን አፌ ነው የምናገር? በምን አፌ ነው የማወራው? ለነገሩ እውነትህን ነው። ምን አፍ አለህና ታወራለህ? የትኛው አንደበት አለህና ትናገራለህ? ስማ፣ ያለ አቅሙ እንደ ኩዮቹ መማር ሲገባው እኮ ያለ አቅሙ የማንም ጫማ እያሸተተ እንዲኖር ነው ያደረከው። ከአቅሙ በላይ ስራ እንዲሰራ ነው ያደረከው። መቼም እንደዚህ እንዲሆን አልፈቅድልም። እሺ ይኸውልህ እኔ ከሰው ጋር ተጋጭቼ ምንም ነገር መቀበል አልወድም። በቀጥታ አባቱ እንደሆንኩ ንገረውና ልጄን መልስልኝ። አለበለዚያ ግን እመነኝ በቁምህ እገልሃለሁ። እኔ የምልህ በቀን ስንት ትሰራለህ? ምን ነው ከገቢዎች ነው እንዴ የምታችሁት? አይ እንዲሁ ለማወቅ ፈልጌ ነው። ስራ ካለ በደንብ እስከ 200 ብር አገኛለሁ። ከሌለ ደግሞ 50 ነው የሚባለው። የሳምንት ገቢ ነው። ችግር የለም። ለአንዳንድ ነገሮች አሁን በርታሽ። መቼም በደንብ አስበህበት ለሁላችንም የሚጠቅም ውሳኔ እንደወሰንክ እርግጠኛ ነኝ። አዎ ወስኛለሁ። ጥሩ። ስለዚህ እኔም አንተ በፍቅር እንለያይ። ልጄን ስጠኝ። እሱ በፍጹም የማይሆን ነገር። የፈለግከውን ልታመጣ ትችላለህ። ልጄን ግን ማንም ሰው ከጉያዬ ሊነጥቀኝ አይችልም። ማንም። ይሄ የመጨረሻ ውሳኔ ነው? አዎ። በጣም ጥሩ። ይኸውልህ ታግሼ ለመንኩህ እንጂ ሁሉም ነገር በአንድ ቀን በሁሉ ነገር የምጨርሰው ጉዳይ ነው። አሳይሃለሁ። አድርገው። በቅርቡ ዋጋን ታገኛለህ። አድርገው። ያው እስካሁን የነበረን ቆይታ ከልብ አመሰግናለሁ። አማንዬ ያው መሸ፣
ወደ ቤት ሊደናደሩልኝ። እሺ እንዴ ዛሬ እዚህ አትወር አባዬ? ዛሬ እዚህ ዳራ ይቻላል እኮ እደር ልደር አይደል? ለነገሩ ቤትስ ማን ይጠብቀኛል? ብቻዬን አይደለም። እዚሁ ባድር ነው የሚሻለኝ። ያው ከረዥም ዓመት በኋላ ደግሞ ያው ከምወዳቸው 2 ወዳጆች ጋር ላድር ነው ማለት ነው። ዛሬ በዓለም ላይ እንደኔ ደስተኛ የለም። 2 አባት አለኝ። እውነት ነው፣ ግን ያው ከኔ ይበልጥ ደግሞ የአባትነት ፍቅሩን ለእሱ አስፈልጣ ስጠ። ከሱማ ማንም አይበልጥ። በቃ እኔም ትንሽ ቀጠሮ ስላለኝ እንሄዳለን። ተመለስ በቃ። እሺ ሌላ ጊዜ መጣ እንዴ? ምን አይነት ጥያቄ ነው? እመጣለሁ። ይኸውልህ ምንም ነገር እንዳያሳስብ፣ የሚቸግር ነገር ካለ ስልክ ቁጥር አስቀምጬልሃለሁ፣ ደውል። ስለ አማንም ቢሆን እንዳትጨነቅ፣ ሁሉ ነገር ነው ሸፍኜ አሳክመዋለሁ። እሺ መዝናኛ ቦታ ወስደሃል። እሺ ተዘጋጅቼ ልጠብቃ። ያ ችግር የለም። አባቴም ሄዳላ? እሱ ፈቃደኛ ከሆነ ችግር የለም። ለማንኛውም ኤላና ልጅ ይሆናል። እሺ በቃ ቻው። እሺ መዝናኛ ቦታ ብሏል። መዝናኛ ቦታ እንሄዳለን። አንተም ተዘጋጅ፣ እኔም ልብስ ልበስ ምናምን ብሎ። እኔ አልሄድም። እንዴ ለምን? ትንሽ አሞኛል። በቃ እሺ አንዳንድ ነገር ገዝቼ አባዬ ግን ሳልጠይቅህ በምን ምክንያት ነበር የታሰርከው? ልጄ ብዙ የማታውቃቸው ምክንያቶች አሉ፣ ግን እድሜ ሲደርስ ሁሉ ነገር እነግርሃለሁ። አባዬ እስቲ ስለ አንተና ስለማየ ትንሽ ነገር ንገረኝ። እናትህ ልክ እንዳንተ ቆንጆ፣ መልከ መልካም፣ ንጹህ ልብ ያላት ሴት ነበረች። በልጅነታችን የማይረሱ ብዙ የፍቅር ጊዜያቶችን አሳልፈናል። ሌላስ ምን አለ? ምንም። ቆይ ግን አባዬ ለምንድን ነው ያልነገርከኝ? ሀብታም ሆነ ለምንድን ነው ያልረዳቸው? ውጭ ሀገር ነበር። አባዬ በጣም ነው የሚያሳዝነው። በጣም ተጎድቷል። በጣም ያሳዝናል። ደግሞ ነገ ምሳ እንዳቀሩ ብሎ ጋብዞናል። እሺ ልጅ ምን አልክ አባዬ? አይ እዚሁ ነው ልጅ ልጅ ያባ ምን ሆናል? ያዞራል እኮ ብትወርቅስ? አንዳንድ ነገሮችን ቀደም ይላማል ብዬ ነው ልጅ። ማለት ምን? ከአባትም ካገኘ በኋላ እንደ ድሮ አይደለም። ልብ የሸፈተ ይመስለኛል ልጅ። አባ እኔ እንደዛ አልከኝ አባ። እኔ እንዴት አንተን በምቹ ተቀይራለሁ? በጣም ነው ማዝነው። እሺ በጣም ይቅርታ ልጅ፣ እየቀለድኩ እኮ። አይ አይደለም፣ የምርን። አዎ ፈርቻለሁ። አንተን እንዲወስዱብኝ ፈርቻለሁ። አንተን እንዳላጣ ፈርቻለሁ። ደግሞ ሌላ የሚያስፈራኝ ነገር አለ። እሺ ምንድን ነው የሚያስፈራው? አንተን ካጣሁ ሟች ነኝ። እሺ አባዬ፣ አንተን የሚከፋ ከሆነ ሙሉ ለሙሉ ከሱ መራቅ እችላለሁ። አይ አይሆንም። በአግባቡ የሆኑ ቀረቤታችሁን ያልኩት ምንም ቢሆን አባት ነው። ሌላ ላወራ የምፈልገው ነገር አለ። ምንድን ነው? አትጠላኝም? አረ በጭራሽ አልጠላም። በወቅቱ ትክክል መስሎኝ ያደረኩት ነገር አሁን ሳስበው ግን በጣም ስህተት ነበር። እሺ ንገረኝ። የሁለቱን ግንኙነት ለመበጠስ ብዙ ጣርኩ። አቦ ልጄ ይህን ሁሉ ነገር ያደረኩት ላንተ ደስታ ስለ ዛሬ ድጋሚ የተወለድኩበት ቀን ነው እና እኔ ደስ እንዲለኝ ብላችሁ
ተታረቁ እባካችሁ። አባልዬ